ስለ ሙሴ ታሪክ። የተከበራችሁ አድማጮች እንደምን አላችሁ? ዛሬ ስለ ሙሴ ታሪክ በመጽሐፍ ቅዱስ ላይ ተመስርተን እንማራለን። ሙሴ በእግዚአብሔር የተመረጠ ታላቅ ነቢይና መሪ ነበር። ሙሴ የተወለደው እስራኤላውያን በግብፅ በባርነት በነበሩበት ዘመን ነው። ፈርዖን የእስራኤልን ወንዶች ልጆች እንዲገደሉ አዘዘ። እናቱ ሙሴን ለመደበቅ በቅርጫት ውስጥ አስቀምጣ በወንዝ ላይ ተወችው። ፈርዖን ልጅ አልነበራትም እና ሙሴን አሳደገችው። ሙሴ በግብፅ ንጉሣዊ ቤተ መንግሥት ውስጥ ትምህርት ተምሮ አደገ። ነገር ግን ሙሴ የእስራኤላውያን ወገኖቹ መከራ ፈጽሞ አልረሳም። አንድ ቀን ሙሴ አንድ ግብፃዊ እስራኤላዊን ሲደበድብ ተመለከተና ግብፃዊውን ገደለው። ከዚያም ፈርዖንን ፈርቶ ወደ ምድያም ምድር ሸሸ። በዚያም እግዚአብሔር በእሳት ነበልባል ተገልጦለት እስራኤላውያንን ከግብፅ እንዲያወጣ አዘዘው። ሙሴ እግዚአብሔርን ፈራ፣ ነገር ግን እግዚአብሔር ሙሴን አበረታው። እግዚአብሔር ሙሴን ከእርሱ ጋር እንደሚሆንና እንደሚረዳው ነገረው። ሙሴና ወንድሙ አሮን ወደ ፈርዖን ሄደው እስራኤላውያንን እንዲለቅ ጠየቁት። ፈርዖን ግን እምቢ አለ። እግዚአብሔር በግብፅ ላይ 10 መቅሰፍቶችን አመጣ። ከዚያ በኋላ ፈርዖን እስራኤላውያንን ለቀቃቸው። እስራኤላውያን ከግብፅ በታላቅ ተአምር ወጡ። እግዚአብሔር ቀይ ባህርን ከፍሎ እስራኤላውያን በደረቅ መሬት እንዲያልፉ አደረገ። የግብፅ ሰራዊት ሲከተሏቸው ባህሩ ተመልሶ ሰጠማቸው። እስራኤላውያን ወደ ሲና ተራራ ደረሱ። እግዚአብሔር በዚያ ተራራ ላይ ለ10ቱ ትእዛዛት ሰጣቸው። ሙሴም ከእግዚአብሔር ጋር 40 ቀንና 40 ሌሊት ቆየ። ሙሴ ታላቅ መሪና ነቢይ ነበር። እግዚአብሔር ሙሴን ተጠቅሞ እስራኤላውያንን ከግብፅ ባርነት ነፃ አወጣቸው። የሙሴ ታሪክ የእምነትና የታማኝነት ምሳሌ ነው። እናመሰግናለን።